ምንድነው ችግርሽ? ምን ብዬሽ ነበር? ቤሉል በጣም ይቅርታ፣ አጋጣሚ ነው። ይቅርታ ቤሉል፣ ግን እሷ ሳትሆን እኔ ያጠፋሁት። አንተ ልክስክስ ባለጌ፣ ክፍሉን ለቀውጣ። በቃ እሷን አትናገራት። ምንድን ነው ያልከው? ሰላም የእንግዳ ድራማ ተከታታዮች፣ ዛሬ ደግሞ እንግዳ ድራማ ላይ ሄለንና ቴዲ ስለቷቸው ህፃን ለብቻቸው ሲነጋገሩ ይታያሉ። ቴዲ ራሱን ህፃኗን ደብቆ እንዳላወቀ ሆኖ ከሷ ጋራ የት እንደገባች ምንም አላው ማን ወሰዳት እያለ ሊፈልግ ይሞክራል። እኔ ወደ ውጭ ልወጣ ስል ነገሮች እየተደራረቡብኝ ነው። ልጄም እኔን ማናገር እንደማትፈልግ ነግራኛለች። ደግሞ እንዳኮረፈችኝ ነው። ለምን እነቤሉልን ከቤት ታስወጫለሽ ብላኝ ተናዳብኛለች። ወንድሟ መስላት እኮ ነው ስትል ድንገት ይሄንን ተሳታ ስትናገር ቴዲ ቆይ ምንድነው ያልሽው? ወንድሟ አይደለም ብሎ አደነቀ። አይ ማለቴ እኮ እኔ እሱን አለመውለዴን ማለቴ ነው። እንዴ ታዲያ እኔ ስላልወለድኩት እኮ የእሷ ወንድም አይደለም ስትል እንዴ ቀላል ወንድሟ ነው እንዴ? የአባቷ ልጅ አይደለም እንዴ? ወንድሟ ነው እንጂ ብሎ አላት። ጆኤልሱን ይዟት ወደ ጓዳ ገብቶ ምን ሆነሽ ነው ከሊዛ ጋራ የምትጣየው አላት። እሷም ጆ እኔ በጣም ከፍቶኛል። ሁሉ ሰው ከኔ ጋር አጽበኛ ነው። አባቴን አጣሁ፣ እናቴም ከኔ ጋር አይደለችም እያለች ምሬ ስታወራ አዱ በመሃል ገብቶ ኤልሹ አዋሪኝ ላዋራ ፈጋላል። ኤልሹ ምንድን ነው የምታዋራኝ ስትለው ጆይ እንዴ አይኑን ላቃለት እንዴ ላይ ይቅርታ አንዴ አዋራዋለሁ አለችው። ጆይ ተናዶ ሁለተኛ አይኔን አታይም ብሎ ተናዶባት ሄደ። አዱ ኤልሹ ለምን ከሴቶች ጋር ትጣያለሽ ብላት አየህ አንተ ያላሳየህኝን ክብር ፍቅር ጆይ እንዴት አድርጎ እንደተከላከለልኝ እንደ ፍቅረኛ መቼ አይተኝ ታውቃለህ ስትለው ሲጀምርም አለችው ጆይን አይተህ ነው እንጂ አሁንን የመጣኸው ከዚህ በኋላ በትክክል አዋሪኝና እንደ በፊታችን እንቀጥል ብሎ ሲላት እሷም ቀልድ ነበር እንዲያሸው አለ። አይደለም እንኳንስ አንተ ጋራ መቀጠል ማውራት ፍላጎትም የለኝም አለችው። በሌላ በኩል ኑኑ ቤሉልና ኤልሹ እህት አለመሆናቸውን የሚያሳይ መረጃ በእጇ ይዛ ቆማ አየችው። ይህንን ደግሞ ኬታ መጣሽው? ይህ እኮ ትልቅ ሚስጥር ነው አላት ቤሉል። ኑኑ ሳልፈልግ እንግዲህ አንብቤዋለሁ ይቅርታ ለካ ኑኑ እህት ማነው ኤልሹ እህት አይደለችም እንዴ ስትለው በእናት ድምፅሽን ቀንሺ፣ ማንም ማወቅ የለበትም እንደተደበቀ መቀጠል አለበት። ይሄንን ወረቀት አቃርለዋለሁ፣ እሷ ምንም ትሁን ምንም እህቴ ናት። ከዛ ይሄንን ወረቀቱን ስጭኛ ላስቀምጥና በረንዳ ላይ ሆነን እናወራለን አለ። በሌላ በኩል መኩና ሊሳ ሳሎን ላይ ተፋጠዋል። ምን ሆነሽ ፈዘሻል? እሷም ምን ሆነሻል ሲላት ምንም አለ። ችግር አለ እንዴ ንገሪኝ ሲላት አይ ችግር የለም ሲላት ተሆነስ እሺ እንዴ ለምን እንደዚህ ታፈጥብኛለህ አለ። እሱም አይኔ ትልልቅ ሆኖ ነው እንጂ እንኳን አላፈኩብሽም አላት። ያንተ አይን ትልልቅ ነው ብላ ፈገግ። በመሃል እናትየው ስትመጣ መኩ እናናዬ በዚህ ሰዓት ከየት ነው የምትመጪው አላት። እሷም ከቤተ ክርስቲያን ምስተው ጨለማውን አትጋፈጭ እንጂ አንድ ነገር እንዳትሆኚ ስላት እሺ እኔ ልጅ ምንም አልሆንም ማለት። ኤልሹም ማማው ላይ ሆነ አባቷ ጋራ እናቷ ጋራ ያሳለፈቻቸውን ጊዜዎችን ወደኋላ ሆና ማሰብ ጀመረች። እናቷ ትመክራት እኔ የምኖረው ላንቺ ነው፣ ላንቺ በብዙ ነገር ገብቻለሁ እያለቻት አንቺ ጠንካራ ልጅ መሆን አለብሽ ያለቻትን ሁሉ አሰበች። እንደገና ደግሞ ጓደኛዋም ስትመክራ ትምህርትሽን መተው የለብሽም፣ ገንዘብ ማባከን የለብሽም ያለችውን ሁሉ እያጠነጠነች የነበረውን እንደገና አንድ በአንድ ወደኋላ ሄዳ አስታወሰች። ሳሎን ላይ መኩና እናቱ ከሊጋ ጋር ቁጭ ብለው እያለ ቤሉን ሲመጣ ሊዛ ብድግ ብላ ናና ላዋራህ ብላ ይዛዋል። መኩ እንዴ ቆይ እንዴት ነው እንደዚህ የምትጠመጠምበት ዘመድ ነን አላሉም እንዴ ብሎ ዞሮ አይኑ ከአይኑ እስክትሰወር ድረስ ያየው። እናትዬ መኩ አይንህም መልሰው አታዋርደኝ እንዴት ነው የምታያት እንዴ ብላ አልሶ አይ ምንም እኮ አይደለም ያየሁት እንዴ እናቴ አታሳፍሪኝ አላት። መኩዬ አለችው እናትዬ የመሰረቴ ነገር እኮ ግራ ግብት አለኝ ስትለው ስለሷ ሆዴ ቆርጧል አላት። ሊዛና ቤሉል ቆመው ሊዛ አያን እሺ እህት ሰው ፊት እየሰደበችኝና እያዋረደችኝ ነው ባህሪያዋን ታውቂ የለም ጭራሽ ዱርዬ ቤት ድረስ አምጥታ ልታስደበድበኝ ነበረ ስትል እዚህ ድረስ መጥቶ ተሳስተሽ እንዳይሆን በእውነት እውነቴን ነው ማን ነው ሰው ያን ጊዜ ፎቶ ላይ የነበረው ልጅ ነው ብላ ስትለው እኔ እኮ ወደ መጣሁበት መመለስ አያቅተኝም ብላ ተማራ ስትናገር እሱም አይዞሽ እኔ እከላከልልሻለሁ ከዚህ በኋላ ያለውን ኑኑ መኝታ ቤት ውስጥ ቁጭ ብላ እያየች አዶኒ እሷ ክፍል ገብቶ ልናወራ እንችላለን አለ። እሷን በሩን ልዝጋና እናወራለን አለችው። በሩን ዘጋችውና እያወሩ አዱ እኔና ቤሉል ፍቅረኛሞች ነን፣ ለዚህ ነው
ያሳቀቀው አለችው። እሱ ታድሎ አላት። እሷም እኔ ነኝ እድለኛ አለችው። ስለ ራሱ ስለ አባቱ ያወራላት እያረብ በር ተንኳኳ። ወይኔ ቤሉል ብላ ደነቅ። በሩን ስከፍትለት ዘሎ መጥቶ ምን ታደርጋለህ ብሎ አነቀው። ኑኑ ማገላገል አቅቷ ስትጨው ሊዛ መጣ ገላገለች። ስንቴ ነው ማስጠነቅቅ ሲል ሊዛ ቆይ ማናት ፍቅረኛችሁ ብላ አፋሰተቻቸው። ኤልሹም ከክፍላ ሆና የወንድሟን ዲያሬ ብታገላብጥ ጆይ ደወለላት። እሷም ስለ ቅድሙ ይቅርታ ጆይ አለችው። እሱም ሆን ብለሽ ነው ለጸፍ የጠራሽኝ አላት። እኔና አንቺ ነገር ከዚህ ላይ ያበቃል ብሎ ስልኩን ዘጋ። ማስቀየም ያልነበረብኝ ሰው ነው ያቀየም አለች ኤልሹ። ሊዛ ቆይ ስለ ኑኑ ነው የምታወሩ ስትለው ልጁ ረሳው እያለ እየተጃጃለ ስለነበረ እኔና ኑኑ ፍቅረኛሞች ሆነን እያስመሰልን ነበር ሲላት ቆይ ለክብራ አትጠነቀቅም ለክብራ አስብ እንጂ አለችው። ከነ መሲ ጋር ደግሞ መሲ እንዳኮረፈች ነው። ቴዲም ያስመሳይነቱን ስራ ቀጥሏል። አንዴ እንደሚያለቅስ ሰው ሆኖ ሰው ይለማመዳል። እግሯ ላይ እየወደቀ ምን አለ እንቼን በቆረጠው እያለ ይቅርታ ይጠይቃታል። እርሷ ግን ይቅርታ ልታደርግለት አልቻለችም። በዚህ እያለ በቃ መለስ ሲልልሽ ይቅርታ ታደርግልኛለች ብሎ እያለ ነው ይሄ ክፍል የተጠናቀቀው። ውዶቼ እኔም መርጣችሁ ይህኔን ስለምታዳምጡኝ አመሰግናለሁ። ላይክ ሼር አድርጉልኝ። አስተያየታችሁን ከታች ጻፉልኝ። ቻው።